ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ሰነበታችሁ እንደምን ከረማችሁ ሳምንቱ እንዴት አለፈ የሚገርሙ ጉዳዮች የተስተናገዱበት እንደ አሳዛኝ አስቂኝ ብዙ ነገሮችን ያየንበት ነው። ወደ ዘገባችን ስናልፍ ግብጽ ተከበበች ይለናል። ኪንግስ ኦፍ አባይ ካሰናዳው የውይይት መድረክ ላይ የተወሰደ ነው። እንደሚታወቀው ኡስታዝ ጀማል የግብጾችን ሚዲያ በመከታተል ምን አሉ ምን እየተባለ ነው የሚለውን ወገኖቹ ለሆን ነው የኢትዮጵያ ህዝቦች ያቀርባል። የምንችል ብንከታተል ብዙ ግንዛቤ እናገኛለን ብዬ አስባለሁ። በተለይ በግብጾቹ በሌሎች በጠላት ወገን በርግጥ የግብጽን ያህል ጠላት የለንም። አካይዶቻቸውን ለማወቅ ብዙ ግንዛቤ ለማግኘት ይረዳናል። እናም ግብጽ ተከበበች ይሉናል እዛ ጋር ያሉ ተወያዮች። ከሰሞኑ የጅጅጋ ላይ የሶማሊያው መሪ ሐሰን ሼህ መሐመድ እና የጅቡቲው እስማኤል ጊሌ እንዲሁም የኢትዮጵያ መሪዎች አብይም መገናኘታቸው ይታወቃል። በጣም ትልቅ ትርጉም አንድምታ ያለው መገናኘት ያለው መታየት ነው። በርግጥ በአንድ ላይ በአብሮነት እና እነዚህ የቀጠናው የምስራቅ አፍሪካ ቀንድ ሀገራት አብሮ በታዩ ቁጥር አብረው በተንቀሳቀሱ ቁጥር ወደ ጋራ ወደ ስምምነት በመጡ ቁጥር ግብጾቹ የምር ይረብሻቸዋል ያንጨረጭራቸዋል። ለነሱ መከበብ ነው። ብዙ ኪሎ ሜትር ርቀት ባህር ሀገራትን አቋርጣ የመጣች ሀገር ናት ተከበብኩ የምትለው። በጣም የግብጽ ምን አይነት እንደው ለሎጂክ ማይመች ግራም ይገባ እኮ ነው። እሷ ናት እየከበበች ያለችው። ሶማሊያ ስትመጣ ኢትዮጵያን ለመክበብ ነው። ጅቡቲ ኤርትራ ስትመጣ ኢትዮጵያን ለማነቅ ለመክበብ ነው። የእሳት ቀለበት ውስጥ ለማድረግ ነው። እና የእነሱን የእሳት ቀለበት የሚመታ የተጠና አንድ እርምጃ ኢትዮጵያ የሄደች ሲሆን ለነሱ በቃ ከበባ ነው። እና ለማፈን ለማነቅ አስቻይ ሁኔታን ለመፍጠር የጦር ቤዝ ሶማሌ ላይ ጅቡቲ ላይ ለማን ነው? ኢትዮጵያ ግልጽ ነው። እነሱ ሁሌም ጉዳያቸው ችግራቸው ከኢትዮጵያ ነው። እና ኢትዮጵያ በቀጠናው ትስስርን አብሮነትን የጋራ ተጠቃሚነትን አስልታ በተገቢው ፖሊሲ ከተመራች ምንም ስፔስ ነው ማይኖራት። ምንም እንደምታዩት አመት የሰራችበትን ስራ ነው በአንድ የጅጅጋ ስብሰባ ላይና የጋራ ውይይት ላይ አመድ ያደረገችባቸው። ምክንያቱም የምቀኝነት የጦርነት የጥላቻ አካሄድ ነው የሷ። ያ ርቀት ያለው ነው። የህዝቡም ሳይኮሎጂም እውነት ለመናገር ሶማሌም ሆነች ኤርትራም ወይ ጅቡቲም እንደው ግድ ሆኖባቸው ከኢትዮጵያ ጋር አብሮ የመስራት ይሄ ፖለቲካችን ካለመብሰሉ ጋር ተያይዞ ያለው ፕላትፎርም እያየነው ነው። እርስ በእርሳችንም እየተናከስን እየተጣላን ነው ያለነው። እና ኢትዮጵያ ፖለቲካ ግን ከፍ ሲል ግብጽ እርቃኗን ነው የምትቆመው። ምንም ነው ወዳጅ ኢትዮጵያ ላይ አነሳስታ
እንደፈለገችው አሁን እንደሚታየው በአንዳንድ ስፍራ በአንዳንድ ሁኔታ አንገት የሚያስደፋና የሚያስቆጭ ነገር እንደሆነው አይደለም። ብዙ ርቀት የሚያስጉዛት አይደለም። የኢትዮጵያ ግን ኦርጋኒክ ነው። ህዝቡ አንድ ነው። የጋራ ቋንቋ፣ የጋራ ባህል፣ ጂኦግራፊ ያስተሳስረዋል። ውሃ ወንዝ ያስተሳስረዋል። ግብይት ያስተሳስረዋል እና ኦርጋኒክ ነው። ብዙ በተጠና ፖሊሲ መምራት ብቻ ነው የሚያስፈልገው እና በእውነቱ ይበል የሚያሰኝ ነው። በጣም ይህን በሚመለከት በእውነቱ ያለኝን አድናቆት መግለጽ እፈልጋለሁ። እናም አይሻ 2 ነው እሱ ቀጥሎ የሚመጣው ነው። ብዙ አይን የተጣለበት ነው። አይሻ 1 የኃይል ማመንጫ ስራ ጀምሯል። በሶማሌ ክልል በጣም ጥሩ ስራ። ከዛ የኃይል ተጠቃሚነት ጅቡቲም ሆነች ሶማሊያ የኃይል አቅርቦት እንደሚደረግላቸው ነው ከኢትዮጵያ። ይሄ ኢንተርዲፔንደንስ የሆነውን ነገር ያመጣል። የአንዱ ኢንቨስትመንት የሌላው ጥቅም እና እንዴት ነው ይሄ አፍንጫ ሲመታ አይን ያለቅሳል ለካ አይነት ነገር በዚህ ነው። በቃ እንደዚህ ነው። ይሄ ብልጠት የተሞላበት አካሄድ ነው እና ይበል የሚያሰኝ ነው። የመስኖ ስራ ቢመጣ ከእርሻችን የሚጠቀሙበት የኢትዮጵያ እርሻ ከኢትዮጵያ አልፎ እነሱን የሚመግብ እንደ ወደ ሌላ እንኳን መድረስ ባይችል በኢትዮጵያ እርሻ የሚተማመኑ መሆን አለባቸው እነዚህ የጎረቤት ሀገራት እና በሌላው ሊኬድበት ይገባል እና ይሄ ብልጠት የተሞላበት በጣም አሪፍ ፖለቲካ ነው በእውነት። እንዲህ አይነት ነገሮችን ለሀገራችን ስናይ ልብ ያሞቃል። ሌላ ብዙ ችግሮቻችን በሂደት ይፈታሉ። ለካ ያልፍልናል። ከጦርነት አዙሪት መውጣት እንችላለን የሚል ተስፋን ያጭራል። ኢሞሽናል ሆንኩ መሰለኝ ትንሽ ደስ ብሎኝ ነው። ሌላው ታደሰ ወረደ አስቂኝ እና ግልጽነት የታየበት መግለጫ ነው። ማብራሪያ እንደዛ ሰጥቷል። ከሰሞኑ በተነሳው ግጭት ጦርነቱን የከፈትነው እኛ ነን አለ ታደሰ ወረደ። ግን ያልጠበቅነው ምላሽ ገጥሞናል። አስደንጋጭ ነበር ይለናል ታደሰ ወረደ። እንደሚታወቀው ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ነው እና ከጦር ሰባቂዎች ጋር እነዛ ተገንጣይ ብለን ከምንጠራቸው ኃይላት ጋር አብሯል ማለት ነው። እና እስቲ ወደ ምላሹ እንሂድ። ወደ እሱ ማብራሪያ የተሰጠው ምላሽ በጣም አስደንግጦናል። የአየር በረራ ቆመ፣ የድሮን ጥቃት ተከፈተ እና ሙሉ ኃይል ተንቀሳቀሰ። ያስደንግጦናል። ምን እያልን ነው? ታደሰ ወረደ ጄኔራል ነው እንግዲህ የጦር ልምድ ያለው ሰው ነው። ጦርነት ከፍቶ ያልጠበቅነው ምላሽ ነበር ብሎ ማለት የማርያም መንገድ ስጡኝ እያለ ነው መንግስትን የምበጠብጥበት የምረብሽበት እና ይሄ ጡንቻዬን ማፈረጥምበት አድቫንስ ማደርግበት አስቻይ እድል መንግስት ራሱ ይፍጠርልኝ እያለ ነው። ምን ማለቱ ነው? ያልጠበቅነው ምላሽ ነበረ ብሎ ነገር እና የሆነ ትዝብት ውስጥ የሚጥል ያ ግዙፍ ፓርቲ
ኢትዮጵያን ለስንት ዓመታት ወደ ምን አይነት ጨዋታ እያመራ ነው? ምን አይነት ቁልቁለት ላይ ነው የሚያስብል ነገር ነው። እና እነዚህ ሰዎች ምን እያሉ ነው? በጤናቸው ነው ወይ እንዴ? በሶስት ቁልፍ የሆኑ ወታደራዊ ጠቀሜታቸው ከፍ ባሉ አካባቢዎች ላይ በወልቃይት እንግዲህ እንደ አይን የሚያየው ነው መከላከያ፣ የኢትዮጵያ ሕዝብም እዛ ላይ ፍላጎትህን በኃይል ለማስፈጸም ጦር አንቀሳቅሰህ ስታበቃ ያልጠበቅኩት ነበር ብሎ ነገር ሲጀምር ያለፈው አይነት ወታደሩን የሚያስበላ እንደው የሚያስቆጭ አይነት አካሄድ ከኢትዮጵያ መንግስት በዚህ ሰዓት የሚጠብቅም ያን ማየት የሚፈልግም ኢትዮጵያዊ የለም። እና በጣም ኢኮኖሚካል የሆነ በቃ በዋይዝ ሊደርሺፕ የታየበት አካሄድ መሄዱ እና የሚያበረታታ ነው። ተመለሱ ግን ህዝብ አታስጨርሱ፣ ጦርነት ይብቃን ነው እኛ ተራ ኢትዮጵያውያን የምንለው። ዛሬም ዘንድሮም ጦርነት ይብቃን፣ የሰላም አማራጮች ይታይ ብለን እንጮዋለን፣ ድምጻችንን እናሰማለን። የትግራይ ህዝብ ያሳዝናል፣ የትግራይ እናቶች ያሳዝናሉ። በእውነት ወጣቱ ይብቃን እያለ እያለቀሰ ነው፣ እያየ ነው በሶሻል ሚዲያውም በሁሉም። ግን ይሄ ግትር የሆነ ይሄ ይብቃ እና እዚህ ጋር ነው እንግዲህ ብዙ ትችት ያስተናገደው ጌታቸው ረዳ ምን ያህል ልክ እንደሆነ እያየንበት ነው። ጌች ከተመለሰ በኋላ ፍጹም የተለየ ሆኗል። ይሄ ህዝብ ያስጨርሳል ነው ያለው። ትክክል አይደለም። ልክ አንድ ክላሽ እንደተተኮሰ የጦርነት እንቅስቃሴ እንደታየ ነው የተናገረው። ይሄ በጣም የጅል አካሄድ ነው እና ብዙዎች ሲረባረቡበት ነበር። ፕሮፓጋንዳ ለመንግስት ሽፋን እየሰጠ እያቀረበ እንደሆነ ግን ትክክል ነው። ትክክል ሆኖ ነው የተገኘው። ታደሰ ወረደም ያረጋገጠው ያንኑ ነው። አስደንጋጭ ነበር ነው ያለው። እውነት ነው። በዚህች አጭር ጊዜ ብዙ ሰው ሞተ። የኢትዮጵያ ክንድ በጣም ያማል። እና አሁን ጥያቄው እንዲህ ያለው እንግዲህ ሲያመቸው ጠበንጃ የሚያነሳ የክልል ጊዜያዊ አስተዳደር ምን አይነት ግንኙነት ነው ከፌዴራል መንግስት ጋር ሊኖረው የሚችለው? እና ፌዴራል መንግስቱ ምን እንዲያደርግ ያስገድደዋል? ከአሁን በኋላ ያለው ሜዠርመንቶቹ ምንድን ናቸው? የልጅ ጨዋታ አይደለም። የጉዳዩ ክብደት ሳይገባው ቀርቶት አይደለም ጌታቸው ታደሰ ወረደ ያንን የሚለው። ለብዙዎች የአካልና የህይወት ውድመት፣ የንብረት መጥፋት፣ የስነ ልቦና ጉዳት ያስከተለ ጉዳይ ሰርተ እንደ ቀላል ነገር እና ያንን ማየት ፈልጋለሁ። እስኪ ምንድን ነው የሚሆነው ከአሁን በኋላ? ከዚሁ ጉዳይ ጋር በተያያዘ እስቲ ደግሞ ከነዛ ወገኖች ደግሞ እንስማ። ከዚሁ ግጭት ከዚሁ የሰሞኑ ጦርነት ጋር ብዙ አፍሪካ ህብረት መግለጫ የሰጠበት፣ አውሮፓ ህብረት፣ የአሜሪካ ኮንግረስ አባላት ምላሽ እና አስተያየት የሰጡበት ቶሎ እና ጉዳይ ነው። ቀላል ነገር አልነበረም እና ከዚሁ ጋር በተያያዘ የኤርትራ አንዳንድ አክቲቪስቶች
ትንታኔ ሲሰጡበት በአማርኛ ነው ደስ የሚለው ነገር የሚያብራሩት ያው እኛ ጋር እንዲደርስ ስለሚፈልጉ ነው። አንዳንድ ጠቋሚ ሀሳቦችን በመናገር ላይ ናቸው። የኢትዮጵያ መንግስትን ምላሽ ለማጥናት የተደረገ ኦፕሬሽን እንደሆነ ነው በመናገር ላይ ያሉት። በዚህም መሰረት በጥቅል እንግዲህ አንዳንዶቹን ወስደን ስናያቸው ምን እያሉን ነው? ኦፕሬሽኑ የተሳካ ነው ይሉናል። እነሱ እንደሚሉት ከሆነ የኢትዮጵያ መንግስት አቅም ምን እንደሆነ ማወቅ ተችሏል። እሱም ድሮን እና የአየር ኃይሉ ነው የሚሉት። ሙሉ ጦርነት ፉል ስኬል ዋር ቢነሳ በእግረኛ የመዋጋት ፍላጎት የለውም። እንዴ እግረኛ ጦርን በሚመለከት ብልጫ የለውም የሚል ግምገማ ይሰጣሉ። እንዴ እግረኛ ጦር እንዳለው ነው እኛ የምናውቀው። የኢትዮጵያ መንግስት እግረኛ ጦር አለው። ግን ምን ይሉናል? የመዋጋት ፍላጎትም የለውም ብልጫም የለውም። ከማን ጋር እያነጻጸሩት ነው? እንግዲህ ራሳቸውን ህወሓትንና ፋኖን ነው። ከነዚህ የተደመረ ጦር ጋር ኢትዮጵያ መከላከያ እግረኛ ጦር የመግጠም ብልጫ የለውም። ፊት ለፊት ሲዋጉት አላየንም። እንግዲህ ከፋኖም ሆነ ህወሓት ከቅርብ ጊዜ ወዲህ እና ትንታኔያቸውን እስቲ እንየው። ምን ማለታቸው ነው? ይሄ ትንታኔያቸው አንዳንድ ግንዛቤዎችን ይሰጠናል። አንደኛ ከህወሓት ጋር በጋራ ተሰልፈውና አቅደው ልክ በሩመር ደረጃ እንዳለው ሳይሆን ተጨባጭ እንደሆነ ነው እያሳዩን። የነሱ ጉዳይ ነው ሲጀምር የኢትዮጵያ የሰላም የግጭት ጉዳይ እነሱ ቀጥታ ነው የሚመለከታቸው። ቀጥታ ነው ያሉበት። ብዙ ጊዜ ሲያስ ከጋዜጠኞች ፊት ቀርቦ መግለጫ ሲሰጥ ማብራሪያ ሲሰጥ ምናውቀው ነው። አንድ ተኩል በሚፈጅ ማብራሪያና ጋዜጣ ስለ ሀገሩ አይደለም የሚያወራው፣ ስለ ኢትዮጵያ ነው። እና በጋራ ተሰልፈው አቅደው የገቡበት ጉዳይ እንደሆነ ግን እየነገሩ ነው። ግጭቶችን ለማስፋፋት ምቹ ጊዜን በመጠበቅና አስቻይ ሁኔታዎችን በመፍጠር በሰፊው እየተንቀሳቀሱበት መሆኑን ነው ግልጽ የሚያደርግልን። ሌላኛውና በጣም ወሳኙ ነጥብ ስለ ኢትዮጵያ ጦር አቅም ፈትሸን ገምግመን ደረስንበት ያሉት ድምዳሜ በጣም ኢንተረስቲንግ ሆኖ ነው ያገኘሁት እና ልብ ሊባል የሚገባው ጉዳይ ነው። እንደሚታወቀው ድሮም ሆነ ዘንድሮ የጦርነት ድልን የሚያረጋግጠው እግረኛ ጦር እንደሆነ ይታወቃል። ይሄ ኦብቪየስ ነው። የአየር ላይ የበላይነት ወሳኝ ድርሻ አለው። የጠላት ጦር ላይ ከፍተኛ ጉዳት ያደርሳል። የመሳሪያ ክምችቶችን ባሉበት በመምታት ጥቅም ላይ ቢውሉ የሚያደርሱትን ጉዳት ያስቀራል። ያን ማድረግ እንኳ ባይችል በከፍተኛ ሁኔታ ይቀንሳል። ያንን ሁኔታ ልዩ ኦፕሬሽን ለመስራት ለእግረኛ ጦር ሽፋን ይሰጣል። በዚህም ቁልፍ ስፍራዎችን እነሱ ገዢ መሬት ይሉታል ወታደራዊ ቋንቋ። ይህ ሁሉ ግን እግረኛው ጦር ተንቀሳቅሶ ቁልፍ የጠላት ይዞታዎችን ካልያዘ እና ጠላት እንዲያፈገፍግ ትጥቅ እንዲፈታ ካላደረገ እግረኛው ጦር አድቫንስ እያደረገ እንዲሄድ የሚያግዘው ካልሆነ የእግረኛ የሰማዩ የአየር ኃይሉ ያ እግረኛው ጦር አድቫንስ እንዲያደርግ ካላደረገ እምብዛም ትርጉም ያለው ሆኖ አይታይም። ይሄ በብዙዎች የሚታመንበት ነው። እግረኛ ጦር የሚሽሎኮለክበትና የአየር ጥቃትን የሚያመልጥባቸው መንገዶች አሉ። ምናልባት በእንደዚህ ሁኔታ ከባዱ ነገር ምንድነው? ከባባድ መሳሪያዎችን እንደ ልብ ማንቀሳቀስ ያስቸግራል።
እና በአንድ ግንባር በበዛ የእግረኛ ጦር ላይ እግረኛ ጦርን ማሳተፍ ሊከብድ ይችላል። እናም የፈለገውን ያህል የአየር ላይ የበላይነት ኖሮት በእግረኛ ጦር ካልታጀበ በተቃራኒው የሌላኛው ወገን እግረኛ ጦር የላቀ አቅም ካለው በተራዘመ ጦርነት ድሉን የሚያረጋግጠው ያ ወገን ማለትም በእግረኛ ጦር የበላይነት ያለው ሆኖ እናገኘዋለን። ይሄ በአብዛኛው የጦር ተንታኞች ላይ ባለሙያዎች የደረሱበት አንዳንድ ኤክሰፕሽኖች ያው ምንጊዜም ይኖራሉ ሊኖሩ ቢችሉም ግን በአብዛኛው የሚታመንበት ጉዳይ ነው። የእግረኛ ጦር ወሳኝነት ምንም ለጥያቄ የሚቀርብ አይደለም። አስታውሳለሁ አንድ ጊዜ የግድቡ መሰረተ ልማት መጣል ሲጀመር እና ግብጽ ይባል ነበር የግብጽ ጦር ምናምን ይባል ነበር እና መለስ ዜናዊ የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ያሉትን አስታውሳለሁ። ወይ ደግሞ አሉት ተብሎ የተወራው ነው እርግጠኛ አይደለሁም። ቀጥታ ቲቪ ላይ ወይ በሬዲዮ መስማቴ ያው በአየር ነው የሚመጡት እንቀበላቸዋለን ማለት እና በዛ ሰዓት የኢትዮጵያ የእግረኛው ጦር በጣም ተፈሪና ከፍ ያለ ደረጃ ላይ የደረሰበት ጊዜ እንደነበር ይታወቃል። እና በዛ ደረጃ እግረኛ ጦር ሲገነባ የአየር ኃይሉ ችላ ሊባልና ሊናቅ ዝቅ ያለ ደረጃ ሊሰጠው ባይገባም ግን ምን ያህል አስተማማኝ እንደሆነ ነው። ምንም አያመጡም ነው። የአየር መቃወሚያዎችን ታደርጋለህ ሲጀምር አይደፍርምም ደፍሮ ከመጣም ያው እንዳመጣጡ ትቀበለዋለህ ነው ንግግራቸው። እና ወደ ተነሳንበት ጉዳይ እንመለስ። እኚህን ነገሮች ስናይ የእነዚህ አክቲቪስቶች ውስጠ ወይራ በደንብ ይገባናል። ምን እያሉን ነው? ህወሓት በመግለጫው በይፋ ተደናግጠናል እንዳለው ሳይሆን ሻዕቢያዎቹ ህወሓትን ግፋበት፣ ፋኖንም ግፋበት እያሉና ይበልጥ በጋራ ተሰልፈው ለመምጣት እየተዘጋጁ እንደሆነ የሚያሳይ ነው። እንደው አብረው ተሰልፈው ባይመጡ እንኳን ምንድነው ለህወሓት የሞራል ስንቅ በመስጠት ላይ ናቸው። ያው ጦር እንደሚያቃብሉ በጋራ እንደሚያቅዱ ይታወቃል። የሞራል ስንቅ ግን እየሰጡት ነው። ከጦርነት እሳቤ በፍጹም እንዳያፈገፍግ የሰላምን አማራጭ ማየት እንዳይችል እና እነዚህ የጦር ቡድኖች ፋኖም ሆነ የተገንጣዩ ህወሓት ማሸነፍ እንኳን ባይችሉ ኢትዮጵያን ማድማታቸውን እንዲቀጥሉ የሚደግፍ ሆኖ እናገኘዋለን። አይ ድል አለ ነው የሚለው ግን ድልን እንዲያገኙም አይደለም ሲጀምር። ተፈላጊው ነገር ምንድነው? በእነሱ አንፃር ኢትዮጵያን ማድማት ነው፣ ማበጣበጥ ነው። እና ሲጀምር እነሱ እንደሚሉት የኢትዮጵያ መከላከያ ደካማ የእግረኛ ጦር ኖሮት አይደለም፣ ደካማ ስለሆነ አይደለም። ግን ይሄ የወገን የእርስ በርስ ፍጅቱና ጦርነቱ መበጣበጡ ለምን ይቆም ነው? የቆመስ እንደሆነ ያው ፊት ለፊት እነሱን ነው የምናየው ወዳጄ፣ እነሱን ነው የምናየው። ወደ ባህር በር እንዳንወጣ እንቅፋት
ሆነው ከሆነ ልማታችን ላይ እንቅፋት ሆነው ከሆነ እነሱ ፊት ለፊት ይታያሉ። ያንን አይፈልጉም። ያን ሊጋፈጡት አይችሉም። ለዛ እዚህ አበካክነውን ሊያስቀሩን ይፈልጋሉ። ያው ከግብፅ የወረሱት ውርሳቸው ነው። እስከ መቼ ያስኬዳቸዋል? በጋራ መልማቱና አብሮ መስራቱ አይሻልም ወይ እንላለን።